በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ሊቃውንት። የአባቶቻችን የሊቃውንት አምላክ እግዚአብሔር አምላካችን የከበረና የተመሰገነ ይሁን። ውድ ሐመረ ቅኔ ዘዋድላ ቤተሰቦች እንደምን ሰነበታችሁ? እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። እንግዲህ እንደሚታወሰው በቀደም አንድ ሙሉ ቤት የክረምትን ቅኔ አድርጌ ነበረ ማለት ነው። ታዲያ የእናንተ የወንድሞቻችን የሊቃውንት ጥያቄ የሆነው ደግሞ ቅኔውን ሰምተነዋል፣ ነገር ግን ንባቡ ብቻ ነው የቀረበልን። የቅኔው ሰሙ፣ የቅኔው ወርቅና የቅኔው ትርጓሜ ምን ይመስላል፣ ሰሙ ከወርቁ ወርቁ ከሰሙ ሲለይ ምን ይመስላል የሚል ሐሳብና አስተያየት ጽፋችሁልኛል ማለት ነው። ዛሬም እሱን ነው ይዤላችሁ የመጣሁ እኔ። ቅኔው ወርቁ ከሰሙ፣ ሰሙ ከወርቁ እንዴት ይለያል፣ ሰምና ወርቁስ ምን ይመስላል፣ በቀደም ያደረኩት ቅኔ የሚለውን አጠር አድርጌ ያቀርብላችኋለሁ ማለት ነው። በጉባኤ ቃና ጀምራለሁ። ጉባኤ ቃናው አዋልደ ጋዲ አውያን ይዜኑ ምስለ ቄዱር ወስገባኢ ብሂለ ጳውቄና ግፉ ዘጋዲ ወብሂለ ዝናም ገፋኢ ሚል ነበረ። ትርጉሙ የጋዲ ቆነጃጅት አውያን ይዜኑዋ ምስለ ቄድሮስ ገባኢ ከቄድሮስ ምንደኛ ጋራ ያወራሉ። ምንን ያወራሉ? ብሂለ ጳውቄና ግፉ ዘጋዲ ወብሂለ ዝናም ገፋኢ። ጳውቄና በጋዲ የተገፋ ነው ማለትንና ወብሂለ ዝናም ገፋኢ ዝናም ግፈኛ ነው ማለትን ያወራሉ የሚል ነው ማለት ነው። ይህ እንግዲህ ሰሙ በዚህ ምድር አንዱ ግፈኛ ነው፣ አንዱ ደግሞ የሚገፋ ነው። አንዱ በደለኛ፣ አንዱ የሚበደል ነው ማለት ነው። ስለዚህ ሰዎች ቁጭ ብለው እነዛን ያዩ እህቶች ጳውቄና ማለት የተገፋ የተበደለ ነው፣ ዝናም ማለት ደግሞ ግፈኛ ጥጋበኛ ነው ማለትን ያወራሉ ማለት ነው። ለሰሙ እገሌ ግፈኛ ነው ጥጋበኛ ነው፣ እገሌ ደግሞ የተገፋ የተበደለ ምስኪን ነው ብለው ያወራሉ ማለት ነው ለሰሙ። ወደ ወርቁ ስንሄድ ጳውቄና ማለት የሚደርቅ እንጨት ነው። በዚህ በክረምት እንደ ቤተክርስቲያናችን እንደ ቅኔ ቤት አስተምህሮ ደግሞ በክረምት የሚደርቁና የሚለመልሙ እጽዋት ቅኔ ይነገርባቸዋል፣ ምስጢር ይመሰጠርባቸዋልና ጳውቄና የሚደርቅ እንጨት ነው። ጳውቄና የተገፋ የተበደለ ነው። ዝናም ደግሞ ግፈኛ ነው ማለትን ያወራሉ ማለት ጳውቄና የደረቀ ነው፣ ጳውቄና ጠፊ ነው፣ ዝናም ደግሞ አጥፊ ነው ማለትን አውያን ያወራሉ ማለት እነዚህ እንደ ጳውቄና ደረቁ ለማለት ነው። አውያንን በክረምት የሚደርቁ እጽዋት ስለሆኑ ማለት ነው። ሁለተኛው ጉባኤ ቃና እማእዜኑ ደወየ ብእስ የጋዲ ዘሰጠጵዮን አልሐቆ ውስተ አይዋዲሃ ለሴር ወጋዲ እስመ ያውድ እራቆ የሚል ነበረ። ይህ ወደ አማርኛ ሲተረጎም እማእዜኑ ደወየ ብእስ የጋዲ ዘሰጠጵዮን አልሐቆ፣ ሰጠጵዮን የሚባል አባት ያሳደገው የጋዲ ሰው በለስ ይህ ከመች ጀምሮ አበደ፣ ከመች ታመመ፣ ከመች ጀምሮ አእምሮ ታማሚ ሆነ። ውስተ አይዋዲሃ ለሴሬቅ ወጋዲ እስመ ያውድ እራቆ፣ በጋዲና በሴሬቅ ከተሞች ራቁቱን ይዞራልና ከመቸው ታመመ የሚል ነው ማለት ነው። ለሰሙ እንግዲህ ይህም አንድ ሰው ጤነኛ የሚባለው ልብሱን ለብሶ እንደ ጤነኛ አስተሳሰብ እንደ ጤነኛ አረማመድ ሲራመድ ነውና፣ ነገር ግን ይህ በለስ የተባለው ሰውዬ ደግሞ ራቁቱን ይሄዳል። ስለዚህ ይህንን ያዩ ሰዎች ምን ይላሉ? እንዲያው ይህ በለስ የሚባል ሰውዬ ከመቼ ጀምሮ አበደ? ከመቼው ነው የታመመ? በዚህ በከተማው ራቁቱን ይዞራልና ይላሉ ማለት ነው። ለሰሙ ራቁቱ ሰው ከተጓዘ እርግጥ አሁን የስልጣኔ ምልክት እየሆነ መጥቷል ራቁቱ መሄድ። ነገር ግን ራቁቱ የሚሄድ ሰው ከታየ ከመቼው ነው ያበደ? ከመቼው ነው የታመመ? እንዲያው ራቁቱን ይዞራል ይላል ማለት ነው። እሱን ያየ ሰው ያዝንለታል ማለት ነው። ወደ ወርቁ ስንሄድ ግን በለስ ከመቼው ደረቀ? በሴሬቅና በጋዲ ያለ ቅጠል ቀርቷልና፣ ራቁቱን ይዞራልና ማለት ያለ ቅጠል ቀርቷል፣ ደርቆ ቅጠሎቹ ረግፎ ባዶ ግንዱ ብቻ ቀርቷልና ለማለት ነው ማለት ነው። ሶስተኛው ጉባኤ ቃና የነበረ ምጽአተ መወድስ እግዚ ይትጣቀው ማእምራነ ላይሉ ወታሂቱ ከመ እንተ መብረቅ ዘያሬድ አኮኑ ለቃለ መወድስ ምጽአቱ ሚል ነው። ይህ ሲተረጎም የላዩና የታቹ የደጋውና የቆላው ሊቃውንት
ተመራማሪዎች እናንተ የጌታ የክርስቶስ መወድስ መምጣትን አትጠባበቁ ከመ እንተ መብረቅ ዘያሬድ አኮኑ ለቃለ መወድስ ምጽአቱ የቃለ መወድስ ክርስቶስ መምጣቱ እንደ መብረቅ ነውና የሚል ነው ማለት ነው። ይሄ እንግዲህ እንደ ታሪክ ቅኔም ነው፣ መጽሐፋዊ ቅኔ ይባላል ባጭሩ። ለሰሙ ቅዱስ ጴጥሮስም በመልእክቱ መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 24 የሰው ልጅ አመጣጥ የኔ አመጣጥ ማለት ነው የክርስቶስ የራሱ አመጣጥ ዕለተ ምጽአት እንዴት ነው ብለው ሲጠይቁት ሐዋርያት አይታወቅም እሱ መላእክትም የሰው ልጆችም አያውቋትም ብሎ ተናግሮ ነበረ ማለት ነው። ቅዱስ ጴጥሮስም የክርስቶስ መምጣት እንዲሁ በመጠባበቅ አይደለም፣ እናንተ ተዘጋጅታችሁ ኑሩ እንጂ ክርስቶስ መቼ እንደሚመጣ አይታወቅም ብሎ ተናግሮ ነበር ማለት ነው። ለሰሙ ለወርቁ ግን መወድስ መቼ ይደረጋል የምትሉ ሊቃውንቱ ወንድሞቻችን መወድስ የሚደረግበት ሰዓትና ጊዜ አይታወቅም፣ እንደ መብረቅ ነው ማለት መብረቅ አንድ ጊዜ ብልጭ ብሎ ልም እንደሚለው መወድስም ሳይታሰብ እንዲሁ ይደረጋልና ተዘጋጅታችሁ ተቀመጡ ማለት ሰብስክራይብ ላይክ እያደረጋችሁ ጠብቁን፣ መወድሱ ይደረጋል ለማለት ያክል ነው። ከዚህ ቀጥሎ ወደ ዘአምላኬ ነው የምንሄደው። ዘአምላኬው ክረምተ ውላጤ እግዚ ዘለራምን ወንፈጠርኮ ለፈርዖን ወይነ ሰማርያ ዲበ ባሕር አስጠምኮ ወላ አቃኒ ምልከ አምአሃዱ ቀላየ ኤርትራ አኢደውኮ የሚል ነው። ይህም በኦሪት ዘጸአት ያለውን ታሪክ የተመለከተ ነው። ክረምተ ውላጤ አምላክ ዘለራምኖን ፈጠርኮ ራምኖን አዳምን የፈጠርክ ክረምተ ውላጤ የክረምት መለወጥ አምላክ አንተ ለፈርዖን ወይነ ሰማርያ ዲበ ባሕር አስጠምኮ የሰማርያ ወይን ፈርዖንን በባሕር አሰጠምከው ወላ አቃኒ ምልከ አምአሃዱ ቀላየ ኤርትራ አኢደውኮ አንድ የሆነ አቃኒ የተባለው እጽ ነው እንግዲህ የሚለመልም እንጨት ነው። አቃኒ ሙሴን ግን ባሕረ ኤርትራን አሻገርከው የሚል ነው ማለት ነው። ይህ መጽሐፋዊ ታሪካዊ ቅኔ ነው። ይህ እንግዲህ ለሰሙ በኦሪት ዘጸአት እስራኤላውያን ከግብጽ ወደ አባቶቻቸው ሀገር ወደ ከነዓን ሲመለሱ ባሕር ተከፍሎላቸው ጠላቶቻቸው ሰጥመው በኤርትራ ለነሱ ኤርትራ ተከፍላላቸው ጠላቶቻቸው እነ ፈርዖን ግን ኤርትራ ውስጥ ሰጥመው ነው የቀሩ መቅረታቸውን የሚያመለክት ነው ለሰሙ ማለት ነው። ወደ ወርቁ ስንሄድ ግን ክረምት ወይን የተባለውን እጽ አድርቀህ ባሕር ውስጥ እንዲገባ አደረግከው፣ ጎርፉ እንዲወስደው አደረግከው፣ በየሸለቆ በየኮረብታው እንዲወድቅ አደረግከው። አቃኒ የተባለውን እጽ ግን ቀላየ ኤርትራ አኢደውኮ ማለት የኤርትራን ባሕር አሻገርከው ማለት ባሕር እንዲወስደው ባሕር ውስጥ እንዲሰጥም አላደረግከውም፣ እንዲያለመልም እንዲያቆጠቆጥ አደረግከው እንጂ ለማለት ነው ማለት ነው። ሁለተኛው ክረምተ ውላጤ ይትቀደስ ስመ ዚአከ ደመና ለራምኖን አምጣነ ፈጠርኮ እመሬት ዘሲና ወለዘተ መንደበ ወይን ትሁቦ ዕለተ ሲሳየ ዕለቱ ይብስና የሚል ነው። ክረምተ ውላጤ ይትቀደስ ስመ ዚአከ ደመና የሰማይ አባታችን ክረምተ ውላጤ አምላካችን አንተ ያን ስምህ ደመና የተመሰገነ ይሁን፣ ስምህ ይመስገን፣ ደመና ስምህ ይመስገን። ለራምኖን አምጣነ ፈጠርኮ እመሬት ዘሲና ራምኖን አዳምን ከመሬት ፈጥረኸዋልና ከአራቱ ባሕርያት ፈጥረኸዋልና ወለዘተ መንደበ ወይን ትሁቦ ሲሳየ ዕለቱ ይብስና ለተሸገረው ለወይን ለዚህ ለድሃው ወይንም የዕለት ምግቡ ይብስናን ትሰጠዋለህና እና ስምህ ይቀደስ ነው። እንግዲህም እግዚአብሔር አምላካችን መጀመሪያ አዳምን ከአራቱ ባሕርያት ከመሬት ፈጥሮታል፣ መፍጠሩን የሚያመለክት ሁለተኛ ደግሞ ለተራበው ሁሉ ምግቡን መስጠቱን የሚያመለክት ነውና እኛም በጸሎታችን አቡነ ዘበሰማያት ይትቀደስ ስምከ በሰማያት የምትኖር አባታችን ስምህ ይቀደስ ብለን እናመሰግነዋለን ማለት ነው። ለሰሙ አዳምን ከመሬት ፈጥረዋልና ወይን ቢሸገርም የዕለት ምግቡ ይብስናን ትሰጠዋለህና ስምህ የተመሰገነ ይሁን ይባላል ማለት ነው። እግዚአብሔር ለሰሙ ለወርቁ ግን አንተ ክረምተ ውላጤ ራምኖንን ከመሬት እንዲበቅል አደረግከው። ክረምት ራምኖን የተባለውን እጽ ከመሬት እንዲበቅል አደረግከው።
ወለዘተ መንደበ ወይን ትሁቦ ዕለተ ሲሳይ ዕለቱ ይብስና። ይህ ደግሞ ለተሸገረ ለወይን የዕለት እንጀራውን ይብስናን ትሰጠዋለህ ማለት ራምኖንን ከመሬት እንዲበቅል አደረግከው። የነበረውን ወይንን ለምልሞ አቆጥቁጦ የነበረው ወይንን ደግሞ እንዲደርቅ አደረግከው። እንዲደርቅ ሆነ። በክረምት ወራት ራምኖን ለመለመ፣ ወይን ደረቀ ለማለት ነው። ከዚህ ቀጥሎ የሚበዙ ጽጉበ ሲዶና ራምኖን ዘኢይዜከሮ ህዳጠ ለአምላከ ገለአድ ምጽልውና ወርሃ ሲመት ዘጳጦስ ለቄዱሮስ ወጳውቄና ነዳያነ ጋዲ ወሴሬቅ እንዘ ስልጣን ወይሴፎ ይገፍኦሙ በሲና የሚል ነው። ይህ ሲተረጎም ጽጉበ ሲዶና ራምኖን ዘኢይዜከሮ ህዳጠ ለአምላከ ገለአድ ምጽልውና የገለአድ አምላክ ምጽልውናን ጥቂት የማያስበው የሲዶና ጥጋበኛ ራምኖን ወርሃ ሲመት ዘጳጦስ ለቄዱሮስ ወጳውቄና በዚህ በሹመቱ የጳጦስ የጳጦስ ሹመት የሹመቱ ወራት በዚህ በሹመቱ ወራት ለቄዱሮስ ወጳውቄና ነዳያነ ጋዲ ወሴሬቅ የሴሬቅና የጋዲ ድሆች ቄዱሮስና ጳውቄናን ስልጣኑን ተማምኖ በሲና ይገፋቸዋል የሚል ነው። ይህ ለሰሙ ሲታይ እንግዲህ አንዳንድ አላስተዋይ የማያስተውል ማስተዋል የጎደለበት ሰው በተሾመበት ወራት ድሆችን ይገፋል፣ የተዋረዱትን ይጠቀጥቃል፣ ይረግጣል ማለት ነውና ለሰሙ እንዲያው ይህ ሰውዬ ስልጣኑን ተማምኖ ቄዱሮስና ጳውቄና የተባሉ የጋዲና የሴሬቅ ድሆችን ገፋቸው፣ በሲና ይገፋቸዋል ይባላል ለሰሙ ማለት ነው። ለወርቁ ግን ይህ ዘኢይዜከሮ ህዳጠ ለአምላከ ገለአድ ምጽልውና የገለአድ ምጽልውና አምላክን ጥቂት የማያስበው ማለት በገለአድ የሚገኘው ድርቅ ያላገኘው ራምኖን በዚህ በክረምት ወራት ከቄዱሮስና ከጳውቄና ይልቅ ለመለመ ለማለት ነው። ወደ ዋዜማው ስንሄድ ዋዜማው አምላከ አበዊነ ጉባኤ ቃና ዘእም ቅድመ ዓለም ሀሎከ ወእስከ ለዓለም ትሄሉ ቅድመ ዓለም የነበርክ ዓለምን ማሳለፈህ እስከ ዘላለሙ የምትኖር የአባቶቻችን አምላክ ጉባኤ ቃና እቀበነ እሞተ ድንቃዌ ዘመርቅያን ኩሉ ከመርቅያን ሞተ ድንቃዌ ጠብቀን ወእንተ መንድቦ ዘሲሞን ለሀብለ አንጢያኮስ ሀብሉ የአንጢያኮስ ወገን ፂሩ ጻይዳን የፂሩ ጻይዳን ወገን ሲሞን ከሲሞን መከራ ድንቁርናም ጠብቀን አድነን አምጣነ ኩሎ ተአቅብ እንዘ በላይሉ ከመ እዝራ ነበበ በቃሉ እዝራ በቃሉ እንደተናገረ በላይ ስትሆን ከበላይ በሰማይ ያለህ ሁሉን ትጠብቃለህና ጠብቀን ነው። ይሄ ለሰሙ የአባቶቻችን አምላክ ከሞተ ስጋ ጠብቀን ከረሃብ ከጦርነትም ጠብቀን ይባላል ለሰሙ ማለት ነው። እንግዲህ አምጣነው ኩሎ ተአቅብ እንዘ በላይሉ እግዚአብሔር በላይ ሆኖ ነው ሁሉን የሚጠብቀው ከመ እዝራ ነበበ በቃሉ በመጽሐፈ እዝራ እንደተነገረው ለማለት ነው ለሰሙ። ለወርቁ ግን እነ እዝራን ሊቃውንት ያደረግክ የአባቶቻችን አምላክ እንደነ መርቅያን እንደነ ፂሩ ጻይዳን እንደነ አንጢያኮስ ከመሳት አንተን ከመካድ ጠብቀን አድነን ለማለት ነው። እነ ፂሩ ጻይዳን እነ ሲሞን እና አንጢያኮስ የካዱ ሃይማኖት የሌላቸው ሰዎች ናቸው ማለት ነው። ተኛው ዋዜማ ንጉሥ አርሞኒኤም ወአስቀሎና ዘበ ዕድሜ ሕያው ቀርሜል ወበዛ አርሞኒኤም ዕድሜ አዘዞሙ ለሰራዊት ከደመና ወጊሜ ጸባይተ ልምላሜ ያምጹ እምድረ ሜዶን ወሮሜ ወእም አማጽያን ዘሴሬቅ ምስለ ህጥጥሜ ይቀብዎ ለፍቁር አበሜ የሚል ነው። ይህ ደግሞ የአርሞኒኤም እና የአስቀሎና ንጉሥ ክረምት አንተ ንጉሥ ክረምት ዘበ ዕድሜ ሕያው ቀርሜሎስ ወበዛ አርሞኒኤም ዕድሜ በእነዚህ በአርሞኒኤም እና በቀርሜሎስ ዕድሜ የነገስክ ወይም ያለ ንጉሥ ክረምት አንተ አዝዞሙ ለሰራዊት ከደመና ወጊሜ ጊሜንና ጉምንና ደመና ሰራዊቶችህን እዘዛቸው ጸባይተ ልምላሜ ያምጹ እምድረ ሜዶን ወሮሜ ከሮሜና ከሜዶን ምድር ልምላሜ ግብርን ያመጡልህ ዘንድ እነዚህ ሰራዊቶችህን እዘዝ። ወእም አማጽያን ዘሴሬቅ ምስለ ህጥጥሜ ይቀብዎ ለፍቁር አበሜ የተወደደ አበሜ ወዳጅህንም ከሴሬቅ
አማጺያን ከወይንና ከበለስ ከነዚህ ከአማጺዎች ይጠብቁት ዘንድ ሰራዊቶችን እዘዝ ይባላል ማለት ነው ትርጉሙ ይሄ። ለሰሙ እንግዲህ አንድ መሪ ሲሆን ግብር ያስገብራል፣ ከዛ ደግሞ አማጺያኑን ይቀጣል፣ ወዳጆችን ይጠብቃል ማለት ነውና ሰራዊቶችን ግብር እንዲያስከፍሉ እዘዛቸው፣ ደግሞ አማጺያኑን ቅጣልን፣ እነዚህ ህጥጥሜ ወዳጅህንም ጠብቀው እንዲጠብቁ ሰራዊቶችን እዘዝ ይባላል ለሰሙ ማለት ነው አንድ መሪ አስተዳዳሪ። ለወርቁ ግን አንተ በአርሞኒኤም የተገለጥክ በአርሞኒኤምን ያለመለምክ ክረምት፣ ቀርሜሎስና እነዚህ አርሞኒኤም የክረምት ወራት የሚለመልሙ እጽዋት አዝርዕት የሚለመልሙባቸው ብዙ አትክልት የሚገኙባቸው ተራራዎች ናቸው ማለት ነው። አንተ በዚህ የተገለጥክ ክረምት ጉምና ደመና ሰራዊቶች እነዚህ ሜዶንና ሮሜን አለመለሙ ለማለት ነው። በዚህ በክረምት የሚመጡ ጉምና ደመና እነዚህ የሜዶንና የሮሜን ምድር አለመለሙ። ከዚህ ሲቀጥል ህጥጥሜ ጥጥ ነው እንግዲህ አቤሜ ሽቶ የሚባል እንጨት ነው። እነዚህን ሁሉ አንድ ላይ አለመለሙ ለማለት ነው ማለት ነው። ከዚህ ቀጥሎ ወደ ስላሴው ነው የምንሄድ። ስላሴው ራምኖን ወአቃኒ ወራዙተ ቀርሜሎስ ወሲዶና ጸላይተ ጸላኢ ዘሴሬቅ ይብስና ፈያተ ሴሬቅ ፈያቲ ሰሐቅዋ ወተሳለቅዋ ለበለስ አሃቲ እስመላ አሃቲ በለስ ዘጋዲ ነዳይተ ስጋ አልባቲ ስዕርተ አርሞኒኤም ወእንታክቲ መፍቀሪተ ቀርሜሎስ ጳጦስ በወርሃ ይእቲ ስነገጻ ዘሰነየላቲ የሚል ነው። ራምኖን ወአቃኒ ወራዙተ ቀርሜሎስ ወሲዶና ጸላይተ ጸላኢ ዘሴሬቅ ይብስና ፈያተ ሴሬቅ ፈያቲ ሌባ ሴሬቅ የሌባ ሴሬቅ ወንበዴ ይብስና የሴሬቅ ጠላት ይብስና ይህንን የጠሉ የቀርሜሎስና የሲዶና ጎረምሶች አቃኒና ራምኖን እነዚህ ሰሐቅዋ ወተሳለቅዋ ለበለስ አሃቲ በአንዲት በለስ ሴትዮ ተሳለቁ ተዘባበቱ። እስመለ አሃቲ በለስ ዘጋዲ ነዳይተ ስጋ አልባቲ የጋዲ ደሃ በለስ ሴትዮ አንዲት በለስ ለዚች ስዕርተ አርሞኒኤም ወእንታክቲ መፍቀሪተ ቀርሜሎስ ጳጦስ በወርሃ ይእቲ ስነገጻ ዘሰነየላቲ በወራቷ በራሷ ወራት በእድሜዋ ደምግባቷ ያማረላት የቀርሜሎስ ወዳጅ ጳጦስ የዚችና የአርሞኒኤም ወነጃጅት የነዚህ ጸጉር ለበለስ የላትምና የሚል ነው። እንግዲህ ሰሙ በዚህ ምድር የሰው ልጅ መለኪያ በተለይ የእህቶቻችን የሴቶች መለኪያ ጸጉር አላት የላትም አንዱ መለኪያ ነውና ይቺ በለስ የምትባል ደግሞ ያው እንዲህ ያለች ጸጉር የሌላት ናት። ስለዚህ እነዚህ ራምኖን ወአቃኒ የተባሉ ወጣቶች ደግሞ በዚች ተሳለቁ። ለምን ጸጉር የላትምና ይባላል ለሰሙ ማለት ነው። የሌላት ከሆነ ይሳቅባታል ለማለት ነው። እርግጥ የሰው ልጅ መለኪያው ውጫዊ ውበቱና ጸጉሩ ሳይሆን ውሳጣዊ ልቡናው ነው። ነገር ግን ሰው በሚያየው ይገምታልና ይስቅባታል ማለት ነው ለሰሙ። እነዚህ ወጣቶች በዚች ተሳለቁ ሳቁባት ይባላል። ለምን ጸጉር ስለሌላት ነው። ለወርቁ ግን ራምኖንና አቃኒ የሚለመልሙ እጽዋት ናቸው። እነዚህ የቀርሜሎስንና የአርሞኒኤምና የጳጦስ ጸጉር የላትምና በበለስ ሳቁባት ተሳለቁባት ማለት እነዚህ ሲለመልሙ በለስ ደረቀች ለማለት ነው ማለት ነው። በለስ ደርቃለች። አሁን ራምኖንና አቃኒ እና አርሞኒኤም እና ቀርሜሎስ ደግሞ የለመለሙ ቦታዎች ናቸው እና ራምኖን ወአቃኒ ወራዙተ ቀርሜሎስ ወሲዶና ጸላይተ ጸላኢ ዘሴሬቅ ይብስና ፈያተ ሴሬቅ ፈያቲ ሰሐቅዋ ወተሳለቅዋ ለበለስ አሃቲ የተባለው በዚህ ምክንያት ነው። እነሱ ለምልመው እሱ በለስ ግን ደረቀች ለማለት ነው። ሁለተኛው ስላሴ ሰኪኖን መነኮሳዊ አዋልደ ገለአድ ወእብራስዲ ዘውስተ እብራስዲ አባ ነናዛዚ ወመምህርነ ይብላከ
ውስተ ሴሬቅ ይትፈርህኑ ደመና አምላከ ሞጣሂተ ይብስና ለግብጽ ሞጣሂታ እንዘ ትትከደን ለሊከ ወመልዕልተ ርእስከ ገቢረከ አስኬማ ፀሐያ ለሴሬቅ ሀገረ አቡከ እስመ አንተ ትየውህ ህዝበከ ነው። ይህ ሲተረጎም ሰኪኖን መነኮሳዊ አዋልደ ገለአድ ወእብራስዲ ዘውስተ እብራስዲ አባነ ናዛዚ ወመምህርነ ይብላከ አንተ የሴሬቅ ሰኪኖን መነኮሳዊ አንተ መነኩሴ ሰኪኖን አባታችን አባ ሰኪኖን አዋልደ ገለአድ ወእብራስዲ እነዚህ የገለአድና የእብራስዲ ቆነጃጅት አውያንና በለስና ወይም ዘውስተ እብራስዲ አባነ ናዛዚ ወመምህርነ ይብላከ በእብራስዲ አናዛዣችን የምታረጋጋን አባታችን መምህራችን የሚሉህ አንተ ሰኪኖን መነኮሳዊ ውስተ ሴሬቅ ይትፈርህኑ ደመና አምላከ በሴሬቅ ደመና አምላክህን አትፈራም ወይ? ሞጣሂተ ይብስና ለግብጽ ሞጣሂታ እንዘ ትትከደን ለሊከ የግብጽ ልብስ ይብስና ቀሚስ የግብጽ ቀሚስ ይብስና ይህንን አንተ ለብሰህ በላይህ ላይም ወመልዕልተ ርእስከ ገቢረከ በራስህ ላይም አስኬማ ፀሐያ ለሴሬቅ ሀገረ አቡከ የአባትህ ሀገር ሴሬቅ የፀሐይ ቆብን በራስህ ላይ አድርገህ ወገኖችህን ህዝብህን ታታላለህና አምላክህ ደመናን አትፈራም ወይ ይባላል ይላል ማለት ነው። ትርጉሙ ይህ ወደ ሰሙ ስንሄድ እንግዲህ አባቶቻችን የራሳቸው መኖሪያ የራሳቸው ክብር የራሳቸው ሁሉም ነገር አካሄድ ህይወታቸው ምህዋረ ህይወት አላቸው። ስለዚህ ይህ አባት ያን መንገድ የተከተለ ላይሆን ይችላልና ስለዚህ ምንድነው ይህ ቀሚሱን ለብሷል ቆቡን አድርጓል ግን ወገኖቹን ያታልላል ማለት ነውና ይህን የተመለከተ ሰው አባታችን እንዲያው እግዚአብሔርን አትፈራውም ወይ ፈጣሪህን አትፈራውም ወይ ቆብ አድርገህ ቀሚስ ለብሰህ እንዳባቶች ህዝብህን ታታላለህና ይባላል ማለት ነው ለሰሙ። ለወርቁ ግን የፀሐይ ቆብ አድርገህ ነው የተባለ። ወደ ወርቁ ስንሄድ ግን እንግዲህ ሰኪኖን የሚደርቅ ነውና ሴሬቅ ደግሞ አሁን በጋ የሆነባት ሀገር ናት። ፀሐይ ያለባት ፀሐይ የበረታባት ዝናብ የጠፋባት ሀገር ናትና የፀሐይ ቆብ አድርገህ ህዝብህን ታታላለህና ቀሚስም ለብሰህ ህዝብህን ታታላለህና ደመና አምላክን አትፈራም ወይ ማለት በለስ ማን ነው? ይሄ ሰኪኖን የሚባለው እንጨት የሚደርቅ ነው። አንተ ሰኪኖን የሚባለው እንጨት በፀሐይ ደርቆ እንዲሁ በዝናብ ተወስዶ በዚያው ቀረ ጠፋ። በለስ እንደደረቀ ይሄ ሰኪኖን የሚባለው እንጨት እንደደረቀ የሚያሳይ ነው። ዝናብ ምክንያት ይደርቃል። ዝናብ እንኳን ባይኖር ሴሬቅ ድርቅ ቢሆን በፀሐይ ምክንያትም ይደርቃል ማለት ነው አሁን። ስለዚህ መድረቁን የምናስታውስበት ነው ማለት ነው። ከዚህ ቀጥሎ ወደ ዘይእዜ ነው የምንሄደው። ዘይእዜ ታሪክ ቅኔ ነው። አምላኩ ለታወር ከርመ ውላጤ አመነዋ ተወልደ ወተሰገወ ቀዲሙ የደብረ ታወር አምላክ ክረምተ ውላጤ ይህ ሰው በሆነና በተወለደ ጊዜ ውስተ ቤተልሔም ደብረ ሲና በደብረ ሲና ቤተልሔም አምላክ በተወለደ ጊዜ ቆጽለ ዕፅ ሐመልማለ ሴሎ አልበሰቶ እሙ እናቱ ይህች እናቱ ደመና ድንግል ማርያም የሴሎ ቅጠልን አለበሰችው። ማንም ለከርመ ውላጤ አምላክ እግዚአ ቀናንሞስ አድራስ ቀስሙ የነጋዴዎች አለቃ ቀናንሞስ ሽቱ ነጋዴ የዚህ አምላክ ክረምተ ውላጤ ይህንን ቅጠል አለበሰችው እናቱ። ወመላእክቲሁ ሰብሑ እንዘ እያረሙ ቅድመ እግዚኦሙ ከርም እንዘ ቅድመ ገጹ ይቆሙ መላእክቶቹ እነዚህ አብራድ ነጎድጓድ መብረቅ ነጎድጓድ በረድ እነዚህም ዝም ሳይሉ እሱን አመሰገኑ። በፊቱ ቁመው እሱን አመሰገኑ ነው። እንግዲህ ታሪክ ቅኔ ነው። መድኃኒታችን ኢየሱስ ክርስቶስ በተወለደበት ወራት የተከሰተ አንድ ክስተት ነው ማለት ነው። ያ ክስተት ምንድነው የሆነው ስንል መድኃኒታችን ኢየሱስ ክርስቶስ ሲወለድ እመቤታችን በረሃ ላይ በረት ላይ ነው። እንግዲህ ቤተልሔም በረት ላይ ነው የተወለደው መድኃኒታችን ኢየሱስ ክርስቶስ። በዚህ ወቅት እመቤታችን ልብስ ስላልነበራት አንበሰቶ እሙ ቆጽለ በለሶን እናቱ በለሶን የሚባል እንጨት አለ የሱን ቅጠል ቆርጣ አለበሰችው ነው የሚለው። ልብስ አልነበረውም። ነገር ከዛ ሲዘልቅ ግን መላእክቱ ግን ዝም ሳይሉ አመሰገኑ ማለት በቤተልሔም መላእክት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ለእግዚአብሔር ምስጋና ይሁን
የሰው እርቅ በምድር ተወጠነ እያሉ ተጀመረ እያሉ አመስግነውታል እግዚአብሔርን ማለት ነውና ይሄ ታሪክ ቅኔ ነው። ወደ ወርቁ ስንሄድ ግን ክረምት በተወለደ ጊዜ እናቱ በቅጠል አለበሰችው ማለት ክረምት በሆነ ጊዜ ተራራው ሸለቆው ሁሉ ቅጠል በቅጠል ሆነ ለማለት ነው። ከዚህ ቀጥለን ወደ መወድስ ነው የምንሄደው። መወድሱ አልቦ በሴር የቆበ ምድረ ጋዲ በመርሃ አመፃ ክረምት ዘልቡናሁ ይነደ የአመፅ መሪ አስተዳዳሪ ክረምት በዚህ ምክንያት በሴሬቅና በጋዲ ልቡናው ያልተቃጠለበት የለም። እስመ ላዕለ ነዳይ ሳምሮን መቅሰፍተ ጥብጣቤ አውረደ በድሃው በሳምሮን መቅሰፍተ ጥብጣቤ አውርዷል። ይሄ ግርፋት አብዝቶበታልና ግርፋትን አውርዶበታልና አዞበታልና ክረምተ ውላጤ መርሃ አመፃ ይሄ በድሃው ላይ መከራን አምጥቶበታልና ወአውያነ ሊቃውንተ ጋዲ ሰደደ የጋዲ ሊቃውንትንም አውያን ሊቃውንትንም አሳዷል አባሯልና በአመፅ መሪ ክረምት ያልተናደደ ያልተበሳጨ ያልተቆጣ የለም። ወላይለ ሰኪኖን ወጳውቄና የዋሃነ ህዝቡ ይቃርህ መንገኒቀ ነጎድጓደ በእነዚህ በደጋጉ በህዝቦቹ አሁን በሰኪኖንና በጳውቄና በሚባሉ ደጋጉ ወገኖቹ ላይም ይተኩሳልና መብረቅ ክላሹን ወይም ሌላው መሳሪያውን ይተኩሳልና በዚህ በመሪው በአመፅ መሪ ክረምት ያልተበሳጨ ያልተናደደ በሴሬቅና ጴድሮስሂ ነዳይተ ጋዲ ዘመከራሃ ይውህደ መከራዋ ያላነሰ መከራዋ ያላነሰላት ቄድሮስ የጋዲ ደሃ ቄድሮስም ክረምተ ውላጤ መርሃ አመፃ ምድረ ጌርጌሴኖን ዘአርአደ የጌርጌሴኖንን ምድር ያነዋወጠ የአመፅ መሪ ክረምት ይሄ አምጣነ ቤታ ነፍሰተ ወንዋያቲሃ ወሰደ ቤቷን አፍርሶባታልና ገንዘቦቿንም ዘርፎባታልና መከራዬ ምጽሉና ተወሰከ ወፈድፈደ መከራዬ ምጽሉና መድረቅ መከራዬ እጅግ በዛ ሀበሀበት ቤት አስቆጶ ታወዩ ገሃደ መከራዬ እጅግ በዛ እያለች ታለቅሳለች ነው። እንግዲህ ለሰሙ በድሃው ላይ መከራ ካመጣ ሊቃውንቱን ካሳደደ እና በህዝቡ ላይ የሚተኩስ ከሆነ እንዲሁ በዚህ መሪ ያልተቆጣ ያልተናደደ ያላዘነ ህዝብ የለም ይባላል። ለሰሙ ይሄ ነው ማለት ነው። ወደ ወርቁ ስንሄድ በክረምት ያልደረቁ እጽዋት የሉም። ሲኖን እነ ወይን እነ በለስ ደርቀዋል እና አቃኒ እነ ራምኖን ደግሞ ለምልመዋል ለማለት ነው። ቄድሮስ ማለት የሚደርቅ እንጨት ነው፣ ዋንዛ የምንለው በሀገራችን ነው። እሱም በክረምት መድረቁን የሚያመለክት ነው። መከራዬ ምጽሉና ተወሰከ ወፈድፈደ መከራዬ በዛ አለች ማለት 3 ወሩ ሙሉ ክረምት የሚደርቅ ሆነ ቄድሮስ የሚባለው እንጨት ለማለት ነው። ከዚህ ቀጥሎ ሁለተኛው መወድስ ነው። እንግዲህ ሁለተኛው መወድስ ሰአርሞኒ ኤምከርም መደንግጸ ግርማ ሰራዊቲሁ መብረቀ ወበረደ ወደመና እንዘ እምድህሬሁ ያተሉ አመተ ርእየ በሲና ወአመ ይቀጠቅጥ አጽራሪሁ ይርዕዱ ወይደነግጹ ቄድሮስ ወህና ሀያላነ ገለአድ ወእብራስዲ እለ ትእዛዞ ይሰምዑ ወእያከብሩ በቅድምና ለከርመ ውላጤ ትእዛዛቲሁ መርሃ ጋላይ ወንወባብና እጸጳጦስሂ ወራምኖን አዋልደ ቀርሜሎስ ወሲዶና እምትቁጥይ ተቃሉ ያምስጣ ወእማአቱ ይድሃና ታይተ ብረኪሁ ያስተበርካ ወተሳህል ወቶ ይትመሐጸና እስመ እምትቁጥይቱ በረድ ፈራሂተ አርሞኒኤም ኮና የሚል ነው። ንጉሳ አርሞኒኤም ከርም መደንግጸ ግርማው የሚያስፈራ የአርሞኒኤም ንጉስ ክረምት አመ ሰራዊቲሁ መብረቀ ወበረደ ወደመና በረድ ደመና መብረቅ ሰራዊቶቹን እነዚህን እንዘ እምድህሬሁ ያተሉ አመተ ርእየ በሲና እነዚህን በኋላው አስከትሎ ከኋላው እነዚህን አስከትሎ በሲና ታየ ጊዜ ወአመ ይቀጠቅጥ አጽራሪሁ ጠላቶቹንም በሚቀጠቅጥበት በሚያንበረክክበት ጊዜ ይርዕዱ ወይደነግጹ ቄድሮስ ወህና ሀያላነ ገለአድ ወእብራስዲ እለ ትእዛዞ ይሰምዑ ወእያከብሩ በቅድምና ለከርመ ውላጤ ትእዛዛቲሁ መርሃ ጋላዮን ወባብና የባብናና የጋላዮን ንጉስ ክረምት የዚህ ትእዛዙን በማስቀደም የማያከብሩና ትእዛዙን የማይሰሙ የገለአድና
የሴሬቅ ኃያላን ቄድሮስና ጳውቄና እነዚህ ንጉሱ ክረምት በመጣ ጊዜ ይደነግጣሉ ነው። ለሰሙ እንግዲህ አንድ ኃይለኛ መሪ ሰራዊቶቹን አስከትሎ በቀኝ በግራ በፊት በኋላ አስከትሎ ሲመጣ ጠላቶቹን እየቀጣ የታዘዙለት የተገዙለትንም እየሾመ እየሸለመ ሲመጣ ለሱ አንገዛም ያሉት አመፀኞቹ ይሸበራሉ፣ ይደነግጣሉ ማለት ነው። ለሰሙ ይሄ ወደ ወርቁ ስንሄድ ግን ክረምት በመጣ ጊዜ የሚለመልሙትን እጽዋት አለመለመ፣ የሚደርቁት ቄድሮስና ህና ይደነግጣሉ ማለት እነዚህ ይደርቃሉ። በክረምት ወራት መለምለም ሲገባቸው ደረቁ ማለት ነው። እለ ትእዛዞ ይሰምዑ እያከብሩ በቅድምና ትእዛዙን በማስቀደም የማይሰሙና የማያከብሩ ማለት ደግሞ ክረምት የማይስማማቸው ዝናብ የማያለመልማቸው ይብስና የሚስማማቸው ቄድሮስና ጳውቄና ደረቁ ለማለት ነው። ከዛ ሲቀጥል እጸ ጳጦስሂ ወራምኖን አዋልደ ቀርሜሎስ ወሲዶና የሲዶናና የቀርሜሎስ ቆነጃጅት እጸ ጳጦስና ራምኖን እነዚህም እምትቁጠይ ተቃሉ ያምስጣ ወእማአቱ ይድሃና ከመዓቱ ይድና ዘንድ ከቁጣውም ያመልጡ ዘንድ ታሕተ ብረኪሁ ያስተበርካ ወተሳህሎቶ ይትማሐፀና ከእግሩ በታች ይሰግዳሉ፣ ይቅርታውንም ይማጸናሉ። እስመ እምትቁጠይቱ በረድ ፈራሂተ አርሞኒኤም ኮና ከቁጣው የተነሳ ፈሪዎች ሆነዋልና የሚል ነው። ይህ ወደ ሰሙ ስንወስደው እንግዲህ ከታች እነዚህን እያስደነገጠ እያስፈራ መጥቷል። እነዚህ ግን ደግሞ ከእግሩ ወድቀው እጅ ይነሳሉ፣ ሰላምታውን ይቅርታውን ይለምናሉ ማለት ነው። ምክንያቱ አስደንጋጭ አስፈሪ ስለሆነ ማለት ነው ለሰሙ። ለወርቁ ግን እነዚህ ግን ምንም እንኳ እነዚህን ባያደርቃቸውም ነገር ግን ጎርፉ ያገኛቸዋል፣ በረዱ ይመታቸዋል፣ ይወድቃሉ፣ ይነሳሉ። እጽዋቱ እነዚህ የሚለመልሙት ራሱ ይጎዳሉ፣ ግን አያደርቃቸውም፣ ጨርሶ መልሰው ይለመልማሉ። እና ለሰሙ ያ ኃይለኛው መሪ ሲመጣ ግማሾቹ ይደነግጣሉ፣ ግማሾቹ ደግሞ ማረን ይቅር በለን እያሉ ደጅ ይጸናሉ፣ ምህረቱን ይለምናሉ፣ ወደሱ ይገባሉ፣ መልሰው ይገዙለታል ማለት ነው ለሰሙ። ወደ ወርቁ ስንሄድ ግን እነ እጸ ጳጦስና እነ ራምኖን የሚለመልሙ እጽዋት ናቸው እነዚህ። ነገር ግን ምንም እንኳን ክረምት ቢያለመልማቸው በበረድ ይመታሉ፣ በመብረቅ ይደነግጣሉ፣ ንፋሱ ይጥላቸዋል፣ ጎርፉ ይወስዳቸዋል ለማለት ያክል ነው። ከዚህ ቀጥሎ የዋሃን ዘያሬድ ለኤጲፋኒ ወስአርኩ ነግደ ያሬድ ምስጢረ ሥላሴ ተወከፉ እስኩ እናንተ የያሬድ የዋሃን የኤጲፋኒዎስ ወዳጅ የያሬድ የዋሃን እናንተ ሊቃውንት መፍቀሪያን ልሳነ ግዕዝ የያሬድ እንግዳ ምስጢረ ሥላሴን እስኪ ተቀበሉ ነው። ለሰሙ እናንተ ሰዎች እንግዳን ተቀበሉ ይባላል። መጽሐፋዊም ሕግ ነው ለሰሙ ማለት ነው። እንግዳን ተቀበሉ፣ እስኪ እንግዳ ተቀበሉ እናንተ ሰዎች። እንግዳ በእግዚአብሔር ያስጠቅማል፣ ዋጋ ታገኙበታላችሁ። ስለዚህ እንግዳን ተቀበሉ ይባላል ለሰሙ። ወደ ወርቁ ስንሄድ ግን እናንተ መፍቀሪያነ ልሳነ ግዕዝ በያሬድ ልቡና የተጸነሰው በያሬድ ልብ የተገኘው ምስጢር እስኪ እናንተ መርምሩ፣ አብረን እንመርምር ለማለት ነው። ቅኔው እንግዲህ ይህን ይመስላል ማለት። እንዲሰራላችሁ የምትፈልጉት ቪዲዮም ኮሜንት ላይ ጻፉልኝ፣ እመልሳለሁ። እስካሁን ሰዓት ያቆየን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ